እሺ ቀጥታ ወደ ጉዳይ ሳልፍ ማለት ነው ዩቲዩብ ላይ እና ቲክቶክ ላይ እንዴት ዳውንሎድ እንደምታደርጉ ነው ቀጥታ ማሳያችሁ። ቲክቶክ ላይ ዳውንሎድ ማድረግ ቀላል ነው። ይሄ ሳይኖር እንዴት ዳውንሎድ እንደምታደርጉ ነው ማሳያችሁ ማለት ነው። ሁለተኛ ደግሞ ዩቲዩብ ቀጥታ ዳውንሎድ አድርጋችሁ ወደ ጋላሪያችሁ እንዴት እንደምታስገቡ ቀጥታ አሳያችኋለሁ ማለት ነው። መጀመሪያ ወደ ቲክቶክ እንሄዳለን ማለት ነው። ቲክቶክ አለው ወተር ማርክ ዊዛውት ወተር ማርክ ማለት ነው። እንዴት ማውረድ እንደምትችሉ አሳያችኋለሁ። ቀጥታ ወደ ቲክቶክ እንገባለን ማለት ነው። መጀመሪያ ቴሌኮም ቴሌብር እና ይህንን ቪዲዮ ማውረድ የምትፈልጉ ቢሆን ቀጥታ እዚህ ጋር የሼር ምልክቷን ትነካላችሁ ማለት ነው። ይህችን የምትመለከቷት ማለት ነው። ይህችን የሼር ምልክት ትነካላችሁ ማለት ነው። በመቀጠል ኮፒ ሊንክ እዚህ ጋር እንደምትመለከቱት እዚህ ጋር ኮፒ ሊንክ የሚል አለ። ይሄንን ትነካላችሁ አንድ ጊዜ ማለት ነው። እንደዚህ ከነካችሁ በኋላ አሁን እዚህ ጋር ቲክቶክ ኮፒ አድርገናል ማለት ነው። ይሄንን ወደ ክሮማችን በመሄድ ቲክቶክ ዳውንሎድ ዊዛውት ወተርማርክ ብለን ሰርች እናደርጋለን ማለት ነው። እዚህ ጋር የመጀመሪያው እንደዚህ ከመጣልን በኋላ እዚህ ጋር ፔስት እናደርገዋለን ማለት ነው። እንደምትመለከቱት እንደዚህ ካደረግነው በኋላ እዚህ ጋር ዳውንሎድ እንለዋለን ማለት ነው። ትንሽ ጠብቁ ይለናል። እዚህ ጋር እንደምትመለከቱት እዚህ ጋር አምጥቶልናል ማለት ነው። ዮሐንስ ታች ባይትስ የሚለው ማለት ነው። ቀጥታ እዚህ ሁለተኛዋ ላይ እንነካለታለን ማለት ነው። ያዋለን ወርዶልናል ማለት ነው። ኢትዮ ቴሌኮም ቴሌብር እና ከንግድ ባንክ ጋር በተያያዘ ብንገባ ዊዛውት ወተርማርክ ወደ ጋላሪያችን ስንገባ ማለት ነው። እዚህ ጋር እንደምትመለከቱት እንደዚህ ወርዶልናል ማለት ነው። አሁን ደግሞ እንዴት ዩቲዩብ ላይ ቪዲዮ ማውረድ እንደምንችል ቀጥታ አሳያችኋለሁ ማለት ነው። ለምሳሌ ሙዚቃ በአማርኛ ለምሳሌ ይሄንን ቪዲዮ እኔ ማውረድ ብፈልግ ማለት ነው እዚህ ጋር የምትመለከቱት ሙዚቃ እዚህ ጋር የሼር ምልክቷን እነካለሁ ማለት ነው። እዚህ ጋር እንደምትመለከቱት እቺን የሼር ምልክቷን እነካለሁ ማለት ነው። በመቀጠል እሷን ከነካው በኋላ እዚህ ጋር እንደምትመለከቱት ኮፒ ሊንክ እናደርጋለን ማለት ነው። ይሄንንም እዚህ ጋር ታች እናደርጋለን። ኮፒ ሊንክ አድርገናል ማለት ነው። በመቀጠል ወደ ክሮማችን እንሄዳለን። ክሮም ላይ ከሄድን በኋላ እንደምትመለከቱት ክሮም ከገባን በኋላ እዚህ ጋር ኤስኤስ ዩቲዩብ እንደዚህ ብለን እንገባለን ማለት ነው። በመቀጠል ወደዚህ ሊንክ እንገባለን። እዚህ ጋር ከገባን በኋላ ማለት ነው ኮፒ ሊንክ አድርገን የነበረውን እዚህ ጋር ጫን ብለን በመያዝ እዚህ ጋር የምትመለከቱት ቦታ ላይ ጫን ብለን እንይዘዋለን። ጫን ብለን ስንይዘው ይቺ ፔስት የምትለው ምልክት ትመጣለች ማለት ነው። እንነካታለን። ቀጥታ ምን እንደሆነ ስሙን ራሱ ያመጣልናል። ይሄው አመጣልን እዚህ ጋር። ይሄንን ቪዲዮ እናወርዳለን ማለት ነው። እናንተ በምትፈልጉት አማራጭ እዚህ ጋር በተደረደሩት ማለት ነው በምትፈልጉት አማራጭ እናንተ ማውረድ ትችላላችሁ እዚህ ጋር ባሉት ማለት ነው። ፕሮሰሲንግ እያደረገ ነው ማለት ነው። አያችሁ ቀጥታ ሙዚቃው ዳውንሎድ ሆኗል ማለት ነው። ወደ ጋላሪያችን ሄደን ቼክ እና እዚህ ጋር እንደምትመለከቱት ወርዷል ማለት ነው። ይኸውላችሁ ኢትዮ ቴሌኮም
አካውንታችሁ ወርዷል ማለት ነው እዚህ ጋር። እንደዚህ አድርጋችሁ እናንተ ማውረድ ትችላላችሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። አካውንቱን ሰብስክራይብ በማድረግ እኔን ያበረታቱኝ። አመሰግናለሁ።